ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን ወደ ኤዶም ቻናል በሰላም መጣችሁ። የባከነች ነፍስ ክፍል 2 በጭንቀትና በሐዘን ከመስታወት ፊት ለፊት እንደቆምኩ እናቴ የመኝታ ቤቴን በር ሳታንኳኳ ከፍታ ገባች። የዘንድሮ ልጅ ሁሉም ነገር በአንድ ጀንበር ካልተከናወነ ትላላቸው። መታገስ ዋጋ አለው፣ የታገሰ ከሚስቱ ይወልዳል ይባላል። አልሰማሽን ቤዛ? እኔ መታገስ ከባድ ስቃይ ያለው ነገር ባይኖርም መጨረሻው ግን ያማረ እንደሚሆን አትጠራጠሪ። የእናቴ ምክርና የማጽናኛ ቃል የእናትነት ፍቅር የታከለለት ቢሆንም እኔ ግን እንኳን እሷ ቀርቶ ፈጣሪ ወደ ምድር ወርዶ አይዞሽ ቢለኝ እንኳን መጽናና አይመስለኝም። ወላጆቼ በትምህርት ውጤቴ መበላሸት ክፉኛ ተደናግጠዋል። ቢያዝኑም በሐዘኔ ላይ ሐዘን ላለመጨመር ሲሉ ብቻ ላዩን ደስተኛ መስለው መታየት ይሞክራሉ። ቤዛዬ፣ የአምላክ ስራ ድንቅ ነው። ለአንቺ ከዚህ የተሻለ ጥሩ ነገር ቢያዘጋጅ ነው። ሰው የሚያምንበት ሲፈልግ የሚያሳምረውን ሰው ሲፈልግ የሚያደምቅበትን የሚያከብርበትን የሚያስከብረውን የሚያዛልቀውን ማዘጋጀት የፈጣሪ ስራ ሲሆን ይህ ድንቅ ነገር መሸለም ደግሞ የሰው ጸጋ ነውና አትዘኝብኝ አለችኝ። ከአልጋው ጠረዝ ላይ እየተቀመጠች እናቴ ስለ እኔ ያላት ፍቅር በቃል የማይገለጽ መሆኑን አውቃለሁ። ቤዛዬ፣ አንቺን ከመውለዴ በፊት 3 ጊዜ ጽንስ ተቋርጦብኛል። አምላክ የእናትነቴን ደረጃ ሊፈትነኝ እንጂ ሊያሳዝነኝ እንዳልሆነ ልቦናዬ ስለሚያውቀው አማርሬው አላውቅም። እሱም የትዕግስቴን ጥግ አይቶ አመሰግንብሽ ዘንድ አንቺን ሰጥቶኛል። እባክሽን ልጄ ሐዘንሽን በልክ አድርጊው አለች። እኔን ለማጽናናት የምታደርገው ሙከራ ስላሳዘነኝ ከአጠገቧ ቁጭ አልኩኝ። እማ እኔ መናገር አቃተኝ። ቤዛዬ፣ ዩኒቨርሲቲ ባይሆን ምን አለበት? የፈለግሽው ኮሌጅ ገብተሽ መማር ትችያለሽ እኮ። አውቃለሁማ፣ ግን ይሄ ለኔ አይገባኝም እኮ። ለማንም ምንም እንደሚገባው መወሰን የሰው ስልጣን አይደለም። በእኔ ሞት ይሁንብሽ ይህ ሐዘን በቃሽ አለችኝ። እናቴ በእኔ ሞት እያለች ስትለምነኝ ልቤ ድንግጥ ይላል። ካሰብኩት ከወሰንኩበት ነገር ሳይቀር ምልስ ስላለሁ እሷም ይህን ስለምታውቅ አስቸጋሪ ሁኔታ ላይ ስሆን በኔ ሞት ትለኛለች። አሁን ተነሺ፣ አባትሽ ሊያገኝሽ ይፈልጋል በኔ ሞት አለችኝ እናቴ። ማሳዘን ስላልፈለግኩኝ እጄን ይዛ ከተቀመጥኩበት ስትነሳ ልቃወማት አልፈለግኩም። ቤተሰብ አድማጭ ተመልካቾቻችን ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ክፍል 3 ይዘንላችሁ እንመጣለን። ላይክ፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ለሌላ ሰው ሼር በማድረግ ቤቱን ሰብስክራይብ እንዲያደርጉ አበረታቱን ስል በትህትና ጠይቃለሁ። መልካም ቆይታ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን ወደ ኤዶም ቻናል በሰላም መጣችሁ። የባከነች ነፍስ ክፍል 2
በጭንቀትና በሐዘን ከመስታወት ፊት ለፊት እንደቆምኩ እናቴ የመኝታ ቤቴን በር ሳታንኳኳ ከፍታ ገባች። የዘንድሮ ልጅ ሁሉም ነገር በአንድ ጀንበር ካልተከናወነ ትላላቸው። መታገስ ዋጋ አለው፣ የታገሰ ከሚስቱ ይወልዳል ይባላል። አልሰማሽም ቤዛ? እኔ መታገስ ከባድ ስቃይ ያለው ነገር ባይኖርም መጨረሻው ግን ያማረ እንደሚሆን አትጠራጠሪ። የእናቴ ምክርና የማጽናኛ ቃል የእናትነት ፍቅር የታከለለት ቢሆንም እኔ ግን እንኳን እሷ ቀርቶ ፈጣሪ ወደ ምድር ወርዶ አይዞሽ ቢለኝ እንኳን መጽናና አይመስለኝም። ወላጆቼ በትምህርት ውጤቴ መበላሸት ክፉኛ ተደናግጠዋል። ቢያዝኑም በሐዘኔ ላይ ሐዘን ላለመጨመር ሲሉ ብቻ ላዩን ደስተኛ መስለው መታየት ይሞክራሉ። ቤዛዬ፣ የአምላክ ስራ ድንቅ ነው። ለአንቺ ከዚህ የተሻለ ጥሩ ነገር ቢያዘጋጅ ነው። ሰው የሚያምንበት ሲፈልግ የሚያሳምረውን፣ ሰው ሲፈልግ የሚያደምቅበትን፣ የሚያከብርበትን፣ የሚያስከብረውን፣ የሚያዛልቀውን ማዘጋጀት የፈጣሪ ስራ ሲሆን ይህ ድንቅ ነገር መሸለም ደግሞ የሰው ጸጋ ነውና አትዘኝብኝ አለችኝ። ከአልጋው ጠረዝ ላይ እየተቀመጠች እናቴ ስለ እኔ ያላት ፍቅር በቃል የማይገለጽ መሆኑን አውቃለሁ። ቤዛዬ፣ አንቺን ከመውለዴ በፊት 3 ጊዜ ጽንስ ተቋርጦብኛል። አምላክ የእናትነቴን ደረጃ ሊፈትነኝ እንጂ ሊያሳዝነኝ እንዳልሆነ ልቦናዬ ስለሚያውቀው አማረሬው አላውቅም። እሱም የትዕግስቴን ጥግ አይቶ አመሰግንብሽ ዘንድ አንቺን ሰጥቶኛል። እባክሽን ልጄ ሐዘንሽን በልክ አድርጊው አለችኝ። እኔን ለማጽናናት የምታደርገው ሙከራ ስላሳዘነኝ ከአጠገቧ ቁጭ አልኩኝ። እማ እኔ መናገር አቃተኝ። ቤዛዬ፣ ዩኒቨርሲቲ ባይሆን ምን አለበት? የፈለግሽው ኮሌጅ ገብተሽ መማር ትችያለሽ እኮ። አውቃለሁማ፣ ግን ይሄ ለኔ አይገባኝም እኮ። ለማንም ምንም እንደሚገባው መወሰን የሰው ስልጣን አይደለም። በእኔ ሞት ይሁንብሽ ይህ ሐዘን በቃሽ አለችኝ። እናቴ በእኔ ሞት እያለች ስትለምነኝ ልቤ ድንግጥ ይላል። ካሰብኩት ከወሰንኩበት ነገር ሳይቀር ምልስ ስላለሁ እሷም ይህን ስለምታውቅ